ሰላም ውድ የገበሬው ቻናል ተከታታዮች እንደምን አላችሁ? አሁን የምትገኙት የገበሬው ቻናል ላይ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አዳዲስ መረጃዎች እንዲደርሷችሁ ደግሞ የደውሏን ምልክት መጫን እንዳትረሱ። ዛሬ ቀጥታ ወደ ፕሮግራማችን እንሄዳለን። እንግዲህ በትንሽ የመጀመር ምስጢር። በዓለማችን ላይ ትላልቅ ቢዝነሶች አሉ። ትላልቅ ደግሞ የቢዝነስ ሀሳቦችም ጨምራሉ። ነገር ግን ከነዛ ትላልቅ የቢዝነስ ሀሳቦች ጥቂቱ ብቻ ናቸው ወጥተው ትልቅ ድርጅት የሚሆኑት። ስለዚህ ዛሬ በዚህ ቻናል ላይ እነዚህ ችግሮች ምንድን ናቸው? አንድ ቢዝነስ መጀመር የሚፈልግ ሰው መጀመሪያ ችግሮቹን ማወቅ አለበት። ምክንያቱም ለዛ ቢዝነስ ኃላፊነቱ የራሱ ስለሆነ ማለት ነው። ስለዚህ በተለይ ወጣቶች ይሄ ለእናንተ ነው። ቢዝነስ ለመጀመር የምትፈልጉ አዳዲስ ነገር ለመሞከር የምትፈልጉ ካላችሁ የትኛውንም ስራ ከመጀመራችሁ በፊት እነዚህ ነገሮች አስቀድሙ። 6 የዓለማችን የቢዝነስ የሚወድቁበት ምክንያት። የመጀመሪያው ትልቅ አልሞ በትልቅ መጀመር። ግራ ላይገባ ይችላል፣ ነገር ግን በረብ ተንትኜ ለማስረዳት እሞክራለሁ። እንግዲህ ትልቅ ሀሳብ ኖሮን ትልቅ ነገር መስራት ፈልገን ነገር ግን በትልቅ መጀመር የለብንም። ይህ ማለት ምን ማለት መሰላችሁ? ቢዝነስ ኃላፊነትን የመውሰድ ነው። እንደውም ይሻላል እኮ ተቀጥሮ መስራት። ለምሳሌ አለቃችን ሲቆጣን እሱ ይሻላል። ቢዝነስ ግን አለቃችን ቢዝነሳችን ነው። ስለዚህ ይሄን ልናስብ ይገባል። ቢዝነስ ውስጥ ከመግባታችን በፊት ልናስብ የሚገባው የትኛውንም ቢዝነስ ስንጀምር ከትንሽ እንጀምረው። ምክንያቱም ቀስ በቀስ ነው እድገት ነው ቢዝነስ። በአንዴው ላይ የደረሱ ሰዎች የሉ። ስለዚህ ሁሌም ማሰብ ያለብን በትንሹ መጀመር ነው። ይህን በምሳሌ እንረዳ። ለምሳሌ አንድ ሰው ገበሬ መሆን ፈለገ። ገበሬ እንደምታውቁት የኢትዮጵያ የጀርባ አጥንት ነው፣ በጣም ያልተሰራበት ብዙ ገበሬዎች አሉ። ነገር ግን አሁን ላይ በዘመናዊ ገበሬዎች እየተበለጡ ነው ያሉት። በተለይ አሁን ላይ ወደዚህ ኢንዱስትሪ የምንገባ ከሆነ እመኑኝ የምንለወጥበት ነው። በተለይ አሁን ላይ ትላልቅ ቴክኖሎጂዎች መጥተዋል በግብርና ዘርፍ ማለት ነው። ስለዚህ ይሄ ሰው ገበሬ መሆን ፈልጎ ነገር ግን ከየት መጀመር እንዳለበት አያውቅም። ትልቅ መሬት ቢገዛና ስለ ግብርና ሳያውቅ ዝም ብሎ ቢያርሰው ያንን መሬት ከዛ አላበቅል ቢለው ምን ያደርጋል ይሄ ሰው? ስለዚህ የትኛውንም ስራ ከመጀመራችን በፊት መጀመሪያ መማር አለብን ስለዛ ነገር። ይሄንን ላችሁ የምፈልገው እንዴት መሰላችሁ? የትኛውም ኢንዱስትሪ ውስጥ ሂዱ፣ የተፈለገ ነገር ሂዱ፣ መጀመሪያ ሳትማሩ እንደዚህ አይነት ነገር ውስጥ የምትገቡ ከሆነ መኑኝ ትወድቃላችሁ። ስለ ኢንተርፕረነርሺፕ የሚሰጡ የተለያዩ ኮሌጆች አሉ፣ በመንግስትም ደረጃ የሚሰጡ ነገሮች አሉ እና እነዚህን መውሰድ ለቢዝነሳችሁ በጣም አሪፍ ነው የሚሆነው። ስለዚህ ይሄ ሰው ገበሬ መሆን ፈለገ፣ ነገር ግን ያንን ትልቅ መሬት መቆጣጠር ወይም ደግሞ ማኔጅ ማድረግ አልቻለም። ለምን እንደዚህ ሆነ? በትንሹ ስላልጀመረ ነው። ለምሳሌ ይሄ ሰው ጓሮ ትንሽዬ መሬት ቢኖረውና በሱ ቢጀምር ለሱ ጥሩ ነበር የሚሆንለት። ይሄ እንዴት መሰላችሁ? ለምሳሌ አሁን ላይ በጠባብ ቦታ ትልቅ ምርታማነት እያገኙ ያሉ ሰዎች አሉ። በጠባብ ቦታ ነው የምላችሁ። ስለዚህ እሱን ማኔጅ ማድረግ እሱን መቆጣጠር ከቻለ ይሄ ትልቅ መሬት ለሱ ቀላል ነው የሚሆንለት ማለት ነው። በተለይ አሁን ላይ ቴክኖሎጂዎች እያደጉ ነው በግብርናው ዘርፍ። ሃይድሮፖኒክ የሚባለው የግብርና ስልት አሁን ላይ ተወዳጅ ነው። ያው አፈር ሳትጠቀሙ በስር ብቻ የሚያድግበት ማለት ነው። ስለዚህ እንደነዚህ አይነት ቴክኖሎጂዎችን በመጠቀም ማደግ ይቻላል። ሌላኛውና ሁለተኛው ደግሞ ታላላቅን አለመስማት ነው። የብዙዎቻችን ወጣቶች ችግር ነው። ያው ሁሉን ያወቅን ይመስለናል። በተለይ በዚህ በወጣትነት እድሜያችን ከኔ የሚሻል የለም የሚል ሀሳብ አለ እና ግን እሱ ስህተት ነው። ሁሌም ለመማር አእምሯችንን ዝግጁ ማድረግ አለብን። ምክንያቱም ገና ብዙ ማወቅ ያሉብን ነገሮች አሉ፣ ብዙ የማናውቃቸው ነገሮች አሉ። ስለዚህ ከታላላቆቻችን መማር አለብን። በተለይ አሁን ላይ ያለነው ወጣቶች ቴክኖሎጂው እጃችን ላይ ነው። አሁን ላይ ትላልቅ ሰዎች በዩቲዩብም በቲክቶክም የሚመክሩ ብዙ አይነት ሰዎች አሉ። እነሱን መከታተል፣ ነገር ግን በእኛ ዘርፍ ላይ ያሉትን ማለት ነው።
ለምሳሌ እኔ ገበሬ ነው መሆን የምፈልገው። ስለዚህ በግብርና ዘርፍ ያሉትን ሰዎች ልምድ ያላቸውን ሰዎች ምክር ነው መቀበል ያለብኝ እንጂ ለምሳሌ ሁሉም ሰው ለምሳሌ ቢዝነስ ስትጀምሩ መኑን ከቤተሰብም ከአካባቢም እንደነዚህ አይነት ሰዎች መጥፎ ሐሳብ ሊነግሯችሁ ይችላል። ለምሳሌ ይሄ ቢዝነስ እኮ ላንተ አይሆንም፣ ይሄ ቢዝነስ እኮ እንደዚህ ያለው ብለው እኛን ያው እነሱ ለኛ አስበው ነው። ነገር ግን የእነሱን ሐሳብ እንቀበል። ነገር ግን በእኛ መንገድ ያለፈን ሰው ምክር ብንቀበል ለኛ ጠቃሚ ነው የሚሆነው ማለት ነው። ሌላኛው በስሜት መመራት ነው። አሁን ላይ ቢዝነሶች እየወደቁበት ያለው ምክንያት ብዙውን ጊዜ ወጣቶች ይሄን ቢዝነስ አሪፍ ነው ስለተባሉ ብቻ ይገባል። ይሄ ግን መሆን የለበትም። ቢዝነስ ጥሩ የሚሆነው ጥሩ ለውጥ የምናገኝበት አንደኛ ለኛ አሪፍ የሆነ ወይም ደግሞ እኛ ፓሽኔት የሆንበት ወይም ደግሞ በጣም ደስ የሚለን ስራ ቢሆን እመኑኝ ደስ እያለን የምንሰራው ስራ ይሆናል፣ የምንለወጥበት ስራ ይሆናል። ነገር ግን ይሄኛው ቢዝነስ አሪፍ ነው ስለተባለ ብቻ ወደዛ ቢዝነስ መግባት የለብን። መጀመሪያ ፕላን ያስፈልገናል፣ ጥናት ያስፈልገናል። ከፈለጋችሁ እንግዲህ ቀጣይ ስለ ቢዝነስ ፕላኒንግ የምናወራቸው ነገሮች ይኖራሉ። ያው ሰብስክራይብ ማድረጋችሁ እንዳረሱ እሱ እንዲደርሳችሁ ማለት ነው። ስለዚህ በደንብ እቅድ ማውጣት አለብን። ለዛም ነው የተለያዩ ቢዝነሶች የሚወድቁት እቅድ ስለሌላቸው። ምን ያህል እንደሚወጡ ምን ያህል እንደሚያስገቡ እቅድ ስለሌላቸው ይወድቃል፣ አይቀጥሉም። ቢቆዩ 1 ዓመት 2 ዓመት ከዛ ውጪ እነዚህ ቢዝነሶች ከስራው ይዘጋሉ ማለት ነው። ስለዚህ ሁሌም ልናስብ የሚገባው ይሄ ነው። ሌላኛው ትክክለኛ ጊዜን መጠበቅ ነው። አሁን ላይ እንግዲህ ብዙውን ጊዜ ትክክለኛውን ጊዜ እየጠበቁ ያሉ ሰዎች እድሜያቸው አልፎ ቁጭ ብለዋል። ያ ትክክለኛ ጊዜ አይመጣም። እመኑ። በተለይ በቢዝነስ ዙሪያ እንደነዚህ አይነት ትክክለኛ ቦታ የምንጠብቅ ከሆነ መቼም አይመጡም። ስለዚህ ልናስብ የሚገባው ያን ጊዜ እዛ ጊዜ ላይ መድረስ ነው እንጂ ያን ጊዜ መጠበቅ ምንም ጥቅም የለውም። ስለዚህ ይሄንን ልናስብ ይገባል። ሌላኛው ሙሉ በሙሉ ስራን አቋርጦ ወደ ቢዝነሱ መግባት። የብዙ ቢዝነሶች ችግር ይሄ ነው። የትኛውንም ቢዝነስ ከመጀመራችሁ በፊት መጀመሪያ ስራ ሊኖራችሁ ይገባል። ቁጠባ ሊኖራችሁ ይገባል። የሆነ ነገር መያዝ አለባችሁ እና በአንዱ ቢዝነስ ውስጥ አትግቡ። መጀመሪያ ስራ እየሰራን ቢዝነስ ብንጀምር ተመራጭ ነው፣ የራሳችን ቢዝነስ ብንጀምር። ምክንያቱም ለምሳሌ ያ ስራ እኮ ሊከሽፍ ይችላል፣ ያን ስራ ልንከስር እንችላለን። ነገር ግን ሙሉ ስራችንን አቋርጠን የምንገባ ከሆነ አንደኛ እኛም እንጎዳለን፣ ሁለተኛ ቤተሰባችንም ይጎዳል። ተረዳችሁ ይኖር። ለምሳሌ ቤተሰብ አስተዳዳሪ ከሆነን ማለት ነው። ስለዚህ ይህን ልናስብ ይገባል። ስራ እየሰራን ነው ቢዝነስ መጀመር ያለብን። ከዛ ጥሩ ደረጃ ላይ ከደረሰ ቢዝነሱ ሙሉ ለሙሉ ያንን ስራ አቁመን ትኩረታችንን እሱ ላይ ማድረግ እንችላለን ማለት ነው። ሌላኛው እና የመጨረሻው 6ኛው ትኩረት ማድረግ ነው ወይም ደግሞ እቅድ ማውጣት። ያለ እቅድ የሚመሩ ቢዝነሶች ይወድቃሉ። ይህ ማለት ምን ማለት መሰላችሁ? ከብዙ በጥቂቱ ነው በቃ ትልቅ ቦታ ላይ የሚደርሱት። እቅድ ያላቸው ሰዎች ግን ቢዝነሳቸው አድጎ ትልቅ ቦታ የደረሱ ሰዎች አሉ። ስለዚህ እቅድ ሊኖረን ይገባል፣ አላማ ሊኖረን ይገባል። ሁሌም ደግሞ ሞቲቬሽን ወይም ደግሞ ይሄ አነቃቂ ነገር መጠበቅ ሳይሆን በቃ ለዛ ስራ ራሳችን ተነሳሽነት ማድረግ አለብን። ስለዚህ እንደነዚህ አይነት ነገሮችን ሁሌም ማሰብ አለብን ማለት ነው። ውድ የቻናሌ ተከታታዮች እንግዲህ ዛሬ 6ቱን የቢዝነስ ችግሮች አውርተናል። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሰንብቱ። ቤተሰብ መሆናችሁን እንዳትረሱ። አመሰግናለሁ። ደህና ሁኑ።